የምንናገረው ቃል ሕይወታችንን ይሰራል። የምንናገረው ቃል ሕይወታችንን ያፈርሳል። ስለዚህ ማንም ቢናገር ይላል መጽሐፍ ቅዱስ ላይ አንደኛ ጴጥሮስ ላይ እንደ እግዚአብሔር ቃል ይናገር፣ ማንም ቢሰማ እንደ እግዚአብሔር ቃል ይስማ ይላል። በልባችን ያለውን ነው በአፋችን የምንናገረው። የሕይወት መውጫ ከልብ ነው። ልብህን አጥብቀህ ጠብቅ። ዛሬ ቃል ሥጋ እንዲሆንልን ከፈለግን፣ ቃል ሕይወት እንዲሆንልን ከፈለግን አስቀድሞ በልባችን የምንሞላው የእግዚአብሔርን ቃል። ሕግህ ለእግሬ መብራት ነው፣ ለእግሬ መብራት ነው፣ ለመንገዴም ብርሃን ነው። ቃሉ በልብህም በአፍህ ሆኖ ቀርቦልሃል። አንተን እንዳልበድል ቃልህን በልቤ ምን አደረጉኝ? ሰወር። ከኔ የሰማችሁትን እርሱ ያስረዳችኋል፣ ትርጉምን ይሰጣችኋል፣ ማንም ሳያስተረጉማችሁ። እግዚአብሔር ይመስገን። አንዳንድ ሰዎች ጽኑ ኃያል ናቸው፣ በፊዚካላቸው በምናቸው ወርዳቸውም እንደዚህ ነው፣ ጽኑ ኃያል ነው። እነሆ ሀብትን እነሆ ጥሪትን እንድታገኝ እግዚአብሔር ኃይልህን ሰጥተዋልና እጅ አመጣች እንዳትል ተጠንቀቅ ይላል ዘዳግም ላይ። ሰላም በጌታ በኢየሱስ ክርስቶስ ስም እንደገና ሰላም ላችኋለሁ። ባለፈው ከጀመርነው የሚቀጥለውን ስለ ቃል ስለምንናገረው ቃል ወይም ስለምናስበው ሐሳብ ወደ ቃል ይለወጣል። ሐሳብ ራሱ ቃል ነው። ስለዚህ መጽሐፍ ቅዱስ ምንድነው የሚለው? ሰው በልቡ የሞላውን ነው በአፉ የሚናገረው። ስለዚህ የምንናገረው ቃል ሕይወታችንን ይሰራዋል። የምንናገረው ቃል ሕይወታችንን ያፈርሰዋል። ስለዚህ በዚህ በቃል በተመሰረተው ሕይወት በሕይወታችን ዘመን የምንኖረውን ኑሮ ይወስነዋል። ስለዚህ ማንም ቢናገር ይላል መጽሐፍ ቅዱስ ላይ አንደኛ ጴጥሮስ ላይ እንደ እግዚአብሔር ቃል ይናገር፣ ማንም ቢሰማ እንደ እግዚአብሔር ቃል ይስማ ይላል። አሁን እዚህ ላይ መናገሩ ላይ ነው ብዙ የሰው ልጅ ክርስቲያንም ይሁን ክርስቲያን ያልሆነ የሚቸገርበት የሚናገረው ቃል ላይ። ስለዚህ በምንነጋገረው ወይም በምንናገረው ቃል ላይ እጅግ ትኩረት እንድንሰጥ ይሄ አገልግሎት ዛሬ ለእናንተ ይደርሳል። እግዚአብሔር የተመሰገነ ይሁን። ባለፈው ሳምንት እንደተነጋገርነው በዘፍጥረት ላይ ስለ ራሔል ያዕቆብ ተናግረናል። የቢንያምን ነገድ እስራኤላውያን ማስተካከያ ሰጥቻለሁ። የእስራኤል ነገድ የቢንያምን ነገድ የራሳቸው ወንድም በመሐላ እንዳይጋባ የቢንያም ነገድ ከሌላው ከ11 ወገን ነገድ እንዳይጋባ እንዴት የቢንያም ነገድ እንዴት እንደተረገመ ይሄን ነግሬያቸዋለሁ። ስለዚህ የምንናገረው ነገር ሕይወትን ይፈጥራል። ጥሩ የሆነ ሕይወትን፣ ጥሩ ያልሆነ ሕይወት የምንናገረው ዝም ብሎ አይደለም። በልባችን ያለውን ነው በአፋችን የምንናገረው። ስለዚህ ልባችንን መጠበቅ። ለዚህ ነው መጽሐፍ ቅዱስ ሲናገር የሕይወት መውጫ ከልብ ነው። ልብህን አጥብቀህ ጠብቅ። ልባችንን አጥብቀን የምንጠብቀው እንዴት ነው? እንዴት ይጠበቃል ልብ? ፈጽሞ ልብ አይጠበቅም። ስለዚህ ልብ የሚጠበቀው ምንድነው? በእግዚአብሔር ቃል ሙላት። የዚህ ሕግ ቃል ከአፍህ ፈጽሞ አይለይ የሚለው ለዚህ ነው። በቀንም በሌሊትም ታስብ ታሰላስለው ዘንድ ነው የሚለው። ሁሌ ከአፍህ አይለይ። ስለዚህ ሰው በልቡ የሞላውን ነው በአንደበቱ የሚያወጣው። ስለዚህ በልባችን የሚሞላው ነገር ነው በአንደበታችን ሲወጣ ያ ቃል ሥጋ ይሆናል። መጽሐፍ ቅዱስ ሲናገር ቃልም ሥጋ ሆነ። እግዚአብሔር የተመሰገነ ይሁን። ዛሬ ቃል ሥጋ እንዲሆንልን ከፈለግን፣ ቃል ሕይወት እንዲሆንልን ከፈለግን አስቀድሞ በልባችን የምንሞላው የእግዚአብሔርን ቃል ወይም እግዚአብሔር በዚህ በመጽሐፍ ቅዱስ ያስቀመጠልንን። ባለፈው እንደተናገርኳችሁ ይሄ መጽሐፍ ለምን ተጻፈ? ለትምህርታችን። በቃ ይሄ አስተማሪያችን ነው። ለዚህ ነው መጽሐፍ ቅዱስ ሲናገር መዝሙር ላይ ሕግህ ለእግሬ መብራት ነው፣ ለእግሬ መብራት ነው፣ ለመንገዴም ብርሃን ነው። ምን? ሕግ ለእግሬ መብራት ለመንገዴም ብርሃን ነው። ቃሉ በልብህም በአፍህ ሆኖ ቀርቦልሃል።
እዚህ ላይ በዚህ ሕግ ላይ ሞትም ተጽፏል፣ ጥፋትም ተጽፏል፣ መልካምነትም ተጽፏል። ስለዚህ ሁሉ ነገር የሰፈረ ስለሆነ ለኛ የሚጠቅመንን መውሰድ የኔና የናንተ ድርሻ ነው። እግዚአብሔር ይመስገን። ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። ዛሬ ሕጉ ለናንተ ምንድነው እየሰራ ያለው? ይሄ የመጽሐፉ ሕግ በእግዚአብሔር መጽሐፍ ፈልጉ አንብቡ አፌም አዟልና ይላል ኢሳይያስ 34 ላይ። በእግዚአብሔር መጽሐፍ ተፈልጉ አንብቡ አፌም ይሄን አዟልና። ምንድነው የእግዚአብሔር አፍ ያዘዘው ለኔና ለእናንተ? በእግዚአብሔር መጽሐፍ ፈልጉ አንብቡ አፌም አዟልና። ዛሬ ይሄ የታዘዘልንን የእግዚአብሔርን ቃል የታዘዘልን የእግዚአብሔር መንፈስ ያለበት ሁሉ መጽሐፍ ይላል ለተግሣጽና መልካም ላለው ነገር ሁሉ ይጠቅመናል ነው የሚለው። የእግዚአብሔር መንፈስ ያለበት እግዚአብሔር የተመሰገነ። ዛሬ ይሄን የእግዚአብሔር መንፈስ ያለበትን የእግዚአብሔርን ቃል እንፈልጋለን። እግዚአብሔር የተመሰገነ። በእግዚአብሔር መጽሐፍ ፈልጉ አንብቡ አፌ አዟልና መንፈሱም ሰብስቧቸዋልና ከነዚህ አንዲት አትጠፋም። ባልንጀራውን የሚያጣ የለም። በማንት በእግዚአብሔር ቃል በእግዚአብሔር መጽሐፍ ፈልጉ፣ ሕይወታችሁን ፈልጉ፣ አንብቡ። አንተን እንዳልበድል ቃልህን በልቤ ምን አደረኩኝ? ሰወርኩ። ስታነቡ የእግዚአብሔር ቃል ይሰወራል በልባችሁ። ብዙውን ጊዜ ብዙዎች ይሉኛል እኔ መጽሐፍ ቅዱስ አይገባኝም ሳነብ። አንድ ጊዜ እንደው በቅርብ ጓደኛዬ አለ እኔ መጽሐፍ ቅዱስ አይገባኝም ይከብደኛል ማንበብ። ለምንድነው የከበደው? ምንድነው? ሳይገባ ቆርጦት አይደለም። በቃ በጣም ይሄ እግዚአብሔር ቃል ነው ብለው እንትን ስለሚሉ እጅግ ኦድ ይሆንባቸዋል። መጽሐፍ ቅዱስ ምንድነው የሚለው? በእግዚአብሔር መጽሐፍ ፈልጉ አንብቡትም። ዳዊት ይህን ተቀብሎ ቃልህን በልቤ ሰወርኩ። የእግዚአብሔርን ቃል ስናነብ የእግዚአብሔር ቃል በልባችን ይሰወራል። እግዚአብሔር የተመሰገነ። ይሰወራል፣ ይቀመጣል። በክፉ ቀን ፈጽማችሁ ለመቃወም ይላል ኤፌሶን ላይ 5 ላይ። የእግዚአብሔርን ዕቃ ጦር አንሱ። የዕቃ ጦር የምታነሱት ዝም ብሎ የሚነሳ አይደለም። ወታደር ሁሉን ነገር ያስቀምጣል። ወታደር መሳሪያውን ምኑን እንትን ብሎ በተወሰነ ቦታ ያስቀምጣል። አንድ ነገር መጣ ሲባል ያ መሳሪያ ሊፈልግ አይሄድም። የሚያስቀምጥበት ቦታ አንድ ነገር መጣ ሲባል እንዴት እንደሚያነሳ አንዳንድ ጊዜ እናያለን። በዚህ በፊልም በተለያየ እንትን ያን መሳሪያውን ለማንሳት ሲደናበር አናይ። ይለባበሳል፣ ወዲያው መሳሪያውን ይዞ ነው የሚወጣው። ለዚህ ነው መጽሐፍ ቅዱስ ሲናገር ኤፌሶን ላይ የእግዚአብሔርን ቃል ዕቃ ጦር አንሱ። እርሱ ምንድነው? ይሄ የእግዚአብሔር ቃል ነው። ለዚህ የእግዚአብሔር ቃል ስታነቡ ለግድ የለም እንደ ስድ ነው አንብቡ። እንደ ስድ ዝም ብላችሁ አንብቡ። ቢገባችሁም ባይገባችሁ አንብቡ። ፈጽሞ ሊገባችሁም አይችልም። ያ የእውነት መንፈስ በመጣ ጊዜ አለ ኢየሱስ ክርስቶስ ከኔ የሰማችሁትን እርሱ ያስረዳችኋል፣ ትርጉምን ይሰጣችኋል። ማንም ሳያስተረጉማችሁ እግዚአብሔር ይመስገን። ማንም እንዲህ ነው እንዲያ ነው ብሎ ሳይነግራችሁ ያ የእውነት መንፈስ አንድ ነገር በገጠማችሁ ሰዓት ያኔ ትናንት የዛሬ 2 3 ወር 4 ዓመት 5 ዓመት ያን አንብበ ያስቀመጥከው ያ የእውነት መንፈስ ወደ አንተ ሲመጣ ራሱን ሲገልጥ ያን ቃል ይመነዝርልሃል። እግዚአብሔር የተመሰገነ ይሁን። ማንም ተርጓሚ ሳይኖር፣ ማንም ነብይ ሳይኖር፣ ማንም አስተማሪ ሳይኖር፣ ለዚህ ነው ከእናንተ ጋር ለዘላለም እንዲኖር ከኔና ከእናንተ ጋር ለዘላለም እንዲኖር የተሰጠን የእግዚአብሔር መንፈስ የምናነበው የምንሰማውን ሁሉ ትርጉሙን ይሰጠናል። እግዚአብሔር የተመሰገነ ይሁን። ለዚህ ነው በእግዚአብሔር መጽሐፍ ፈልጉ አንብቡ አፌም አዟልና መንፈሱም ሰብስቧቸዋልና ከነዚህ አንዲት አትጠፋም። ባልንጀራውንም የሚያጣ የለም። እግዚአብሔር ይመስገን። የዛሬ ስንት ዓመት ለአንዷ ስጸልይ ይሄ መገለጥ መጥቶልኝ ነው። በዚህ ቃል ወደ ጥሩ ህይወት ውስጥ የገባችሁ እግዚአብሔር የተመሰገነ ይሁን።
ምንድነው? ባልንጀራውንም የሚያጣ የለም። እጅ ጭኜ እየጸለይኩላት አላገባችም። ብዙ ዓመት ሰው ቤት ትኖር ነበር። እግዚአብሔር ሆይ ለዚች ብላቴና አጋሯን ስጥ ብዬ ስጸልይ ይሄ ቃል ይመጣልኝ። ባልንጀራውንም የሚያጣ የለም። ወዲያውኑ ጸሎቴን አቆምኩ። ይሄ ቃልን እግዚአብሔር ለብዙ ዓመት ሳንብም ዝም ብዬ አነብ ነበር። እኔ ይሄ የተለየ ቃልም ሆኖ አላነበብኩኝም። ዝም ብዬ እንደ ስድ ንባብ አነብ ነበር። ለካስ ይሄ ቃል በእኔ እግዚአብሔር እኔ ሰውሮት መንፈስ ቅዱስ በዚያን ቀን ለዚች እህት ስለሚያስፈልግ ይሄን ቃል አመጣው። እግዚአብሔር የተመሰገነ። አፍ ያዟል መንፈሱም ሰብስቧልና ከነዚህም አንዲትም አትጠፋም። ባልንጀራውን የሚያጣ የለምና ባልንጀራውንም የሚያጣ የለም። እህቴ እግዚአብሔር እንዲህ ይልሻል፣ ባልንጀራ እንደማታጪ ዛሬ ይሄ ቃል ወደ አንቺ መንፈስ ቅዱስ ተናገረኝ አልኳት። እግዚአብሔር ይመስገን። ዓመትም አልቆየች። እጅግ የተዋበ ጥሩ ሰው እግዚአብሔርን የሚፈራ በሰዓቱ በጊዜው እግዚአብሔር አመጣላት። ባልንጀራ አታጪ፣ ባልንጀራውን የሚያጣ የለምና ዛሬ በጌታ በኢየሱስ ክርስቶስ ወደ እግዚአብሔር ቃል ወደ ቃሉ ወደ ምስክሩ ሂዱ ይላል። ወደ ሕጉና ወደ ምስክሩ ሂዱ። ዝም ብላችሁ ወደ ቃሉ ሂዱ። ቢገባችሁም ባይገባችሁም ግድ የለም። ቢገባችሁም ባይገባችሁም ብትረዱም ባትረዱም ወደ ሕጉ ወደ ምስክሩ ሂዱ ይላል ኢሳይያስ ላይ። ዛሬ በዚህ ቃል ወደ ሕጉ ወደ ምስክሩ ስንሄድ ከዚህ ከልባችን ምን እንደሚወጣ ምን እንደሚፈልቅ ዳዊት ይናገራል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ዛሬም ደግሞ ባለፈው ስለ ቃል እንደተናገርን በእግዚአብሔር ቃል ላይ ቃላቸውን አውጥተው ወይም ቃል ተናግረው በሕይወታቸው ላይ ምን ጥፋት እንደመጣባቸው ባለፈው እንዳየን፣ ዛሬም ደግሞ በዚህ በመናገራቸው ቃል ላይ ምን ጥፋት እንደመጣበት ምን በራሱ ላይ ጥፋት እንዳመጣ ያመጡትን ሰዎች እንመለከታለን። ወደ መጽሐፈ መሳፍንት እንሄዳለን። መሳፍንት ስለ ዮፍታሔ መጽሐፍ ቅዱስ ሲናገር ገለዓዳዊ ዮፍታሔ ጽኑ ኃያል ሰው ነበረ። ምን ነበረ? ጽኑ ኃያል ሰው ነበር። ዮፍታሔ ጽኑ ኃያል ሰው ነበረ። ቃሉም ጽኑ እጅግም ኃያል። አንዳንድ ሰዎች ጽኑ ኃያል ናቸው በፊዚካላቸው በምናቸው፣ ወርዳቸውም እንደዚህ ነው። ጽኑ ኃያል ነው። እጅግ ጽኑ ኃያል ነው። ዮፍታሔ ምዕራፍ 11 ከቁጥር 1 እስከ 7 ያለውን እናንተ ብታነቡ ለእናንተ ተውላችኋለሁ። ዝም ብዬ ገረፍ እያደረግኩ ላንብብ። እዚህ ላይ ምዕራፍ 11 ቁጥር 1 ላይ ዮፍታሔም ጽኑ ኃያል ሰው እንደነበረ ምዕራፍ 11 ከአንድ ጀምሮ ይናገራል። ምዕራፍ 11 ከቁጥር 29 ጀምሮ ሐሳቡ እዚህ ላይ ነው የምናገኘው ማለት ነው። ምንድነው ቢለው የእግዚአብሔር መንፈስ በዮፍታሔ ላይ መጣ። ገለዓድንም ምናሴንም አለፈ፣ በገለዓድም ያለውንም ምጽጳንም አለፈ። ከምጽጳ ወደ አሞን ልጆች አለፈ። ዮፍታሔ በእውነት የአሞን ልጆች በእጄ አሳልፈ ብትሰጠኝ፣ በእውነት ብትሰጠኝ፣ በደህና በተመለስኩ ጊዜ ሊገናኘኝ ከቤቴ ደጅ የሚወጣውን ማንኛውንም ነገር ከቤቴ ደጅ የሚወጣውንም ማንኛውንም ነገር ለእግዚአብሔር ይሆናል፣ ለሚቃጠል መስዋዕት ይሆናል፣ ለሚቃጠል መስዋዕትም አቀርበዋለሁ ብሎ ለእግዚአብሔር ተሳለ ወይም ለእግዚአብሔር ቃሉን አሰማ። መጽሐፍ ቅዱስ ላይ ዮፍታሔም ቃሉን በምጽጳ አሰማ ይላል። ምጽጳ ማለት እግዚአብሔር የሚገኝበት ስፍራ ነው። ይህ ዮፍታሔ የገለዓድ ልጅ ነው። ገለዓድ ብዙ ልጆች አሉ። ዮፍታሔ ከጋላሞታ ልጅ ስለተወለደ ወንድሞቹ ከሌላ ሴት ተወልዳልና ርስት አትወርስም ከኛ ጋር ብለው አሸሹት፣ አባረሩት። ዮፍታሔም በኖብ ምድረ በዳ ተቀምጦ ምናምንቴዎቹ ወደ እርሱ መጡ።
በዚያም ኃያል ጽኑ ሰው ሆነ። እነዚህ እስራኤላውያን በአሞን ልጆች እጅግ ይጨነቁ ነበር። አሞናውያን ሲያስጨንቋቸው ወደ ዮፍታሔ መጡና የእስራኤል ሽማግሌዎች አንተ ጽኑ ኃያል ሰው ነህና እባክህን እስራኤልን ከነዚህ ከአሞን ከሚያደርሱብን መከራ ነፃ እንድታወጣን እንለምናሃለን አሉት። ዮፍታሔም ያኔ በአባቴ ቤት እያለሁ ከሌላ ሴት ተወልደሃል ብላችሁ ያባረራችሁኝ አሁን ምን ልትሆኑ መጣችሁ ብሎ ይጠይቃቸዋል። ግድ የለም እሱን ተወውና አንተ እነሱን ከሞዓብ ልጆች ነፃ ብታወጣን በእኛ ላይ ገዢ ትሆናለህ፣ እሱም ምን ታደርጉልኛላችሁ ብሎ በጠየቃቸው ሰዓት በእኛ ላይ ገዢ እናደርግሃለን ብለው ማሉለት። ዮፍታሔም እዚህ ላይ ተመልከቱ፣ ጽኑ ኃያል ሰው ነበረ ነው የሚለው። ጽኑ ኃያል ሰው ነበረና ዮፍታሔም የእግዚአብሔር መንፈስ በዮፍታሔ ላይ መጣ። ተመልከቱ፣ ጽኑ ኃያል ሰው መሆኑ ብቻም አይደለም፣ የእግዚአብሔር መንፈስ የኔ የእናንተ ጽኑ ኃያል ሰው አንድ ኃይል ካልታከለ አንድ ፐርሰንት እኛን ካላገኘን የኛ ጽኑ ኃያልነታችን ምናችን እስከተወሰነ ጊዜ ድረስ ነው። ጽኑ ኃያል ሰው የነበረ የእግዚአብሔር መንፈስ በዮፍታሔ ላይ ነው መጣ ነው የሚለው። እግዚአብሔር የተመሰገነ ይሁን። በዮፍታሔ ላይ መጣ። ሲመጣ ገለዓድንም አለፈ፣ ምናሴንም አለፈ፣ በገለዓድም ያለውንም ምጽጳንም አለፈ። ተመልከቱ፣ ይህ ሁሉ በጠላት ወረዳ የተያዙትን ሁሉ እያለፈ በእግዚአብሔር መንፈስ እያለፈ ሄደ። ከምጽጳም ወደ አሞን ልጆችም አለፈ። ለምን? ይሄ ጽኑ የሆነ ኃያል የሆነ ሰው አንድ ነገር ኢምፓርት አድርጎት ነበረ። ይሄን ኢምፓርት እንዳደረገ ወይም አንድ ነገር በእርሱ ላይ እንደመጣ አላለፈም። አንዳንድ ጊዜ አንድ ነገር በእጃችን ሲከናወን ወይም በተለይ በህይወታችን ሁሉ ነገር ስኬትን፣ ድልን እግዚአብሔር ሲያመጣልን እንደው በኃይሌ በጉልበቴ አመጣን እንላለን። መጽሐፍ ቅዱስ ሲናገር እነሆ ሀብትን እነሆ ጥሪትን እንድታገኝ እግዚአብሔር ኃይልህን ሰጥቷልና እጅ አመጣች እንዳትል ተጠንቀቅ ይላል ዘዳግም ላይ። ተጠንቀቅ። እግዚአብሔር ሀብትንን ጥረትን እነሆ ጥሪትን እንዲሰጥ እግዚአብሔር ኃይልን ሰጥቷልና። ዮፍታሔ የእግዚአብሔር መንፈስ መጣበት። ይሄን አላወቀም እሱ። የእግዚአብሔር መንፈስ ስለመጣበት እነሆ ወደ መጣ ገለዓድንም አለፈ፣ ምናሴንም አለፈ፣ በገለዓድ ያለውንም ምጽጳንም አለፈ። ከምጽጳ ወደ አሞን ልጆች ነው አለፈ። ዮፍታሔም በእውነት የአሞንን ልጆች ብትሰጠኝ አለ። ልክ አሞናውያን ጋር ሲደርስ አንድ ነገር እንደ መጠራጠር ነገር መሰለኝ። በእውነት የአሞን ልጆች እኮ እያለፈ መጥቷል እኮ እያለፈ ገለዓድን ምጽጳንም ምናሴንም አለፈ፣ አሞንንም አለፈ። እያለፈ በእውነት አንድ ነገር ብትሰጠኝ፣ የአሞን ልጆች አሳልፈ በእጄ ብትሰጠኝ ከቤቴ ደጅ የሚወጣውን ማናቸውንም ተመልከቱ፣ ከቤቴ ደጅ የሚወጣውን አሳልፈ ብትሰጠኝ ማናቸውንም ለአንተ መስዋዕት አድርጌ አቀርባለሁ ብሎ በእግዚአብሔር ፊት እነሆ ቃሉን አሰማ ወይም ስለትን ተሳለ። ዮፍታሔ አሞናውያንን የማሸነፍ ጽኑ ፍላጎትም ስለነበረው አሸንፎ እንኳን ቢመጣ ማናቸውንም ያገኘውን ሰው መስዋዕት አድርጎ ለእግዚአብሔር ለማቅረብ ይሄ ለሱ ቀላል ነበረለት። ከቤቱ ማናቸውም ሰው ቢወጣ አሸንፎ ቢመጣ የተገኘውን ሰው አሳልፎ ለመስጠት ለሱ ምንም አልነበረም። ይሁንና ግን መጽሐፍ ቅዱስ ማናቸውንም አለ። ማን ነው ከቤቱ ደጅ? ሰው ነው? እንስሳ ነው? ግን እሱ ማናቸውም ብሎ አንድ መለያ ሳይሰጥ የአሞንን ልጆች አሳልፈ በእጄ ብትሰጠኝ ከቤቴ ደጅ መጀመሪያ የሚወጣውን ማናቸውንም ነገር ላንተ መስዋዕት አድርጌ አቀርባለሁ አለ። ዮፍታሔ ማንን ነው መስዋዕት አድርጎ ሊሰጥም ያሰበ? እዚህ ላይ ዮፍታሔ ድል አድርጎ ሲመጣ
የመጀመሪያው ልጁ ለዮፍታሔ አንድ ሴት ልጅ ነበረችው ይላል መጽሐፍ ቅዱስ ላይ። ድል አድርጎ ሲመጣ ከበሮን ይዛ አባቷን በዘፈን ልትቀበል የወጣችው አንድ ልጁ ይላል መጽሐፍ ቅዱስ ላይ። በዘፈን እየዘፈነች አባቷን ልትቀበል ወጣች። አባቷም ድንገት አየ፣ ደነገጠ፣ እጅግ አዘነ። አወይ ልጄ አዋረድሽኝ፣ ልጄ አስጨነቅሽኝ፣ በእግዚአብሔር ፊት ቃሌን አውጥቻለሁና ቃሌን ልመልሰውም አልችልም። ስለዚህ መስዋዕት ላድርግሽ በእግዚአብሔር ፊት አውጥቻለሁ ብሎ ሲናገራት አባት ሆይ እግዚአብሔር በአሞናውያን ላይ ድልን ሰጥቷልና ለእግዚአብሔር የተናገርከውን ነገር እነሆ ከማድረግ ወደ ኋላ አትመለስ። እኔ ድንግል ነኝና ስለ ድንግልናዬ እንዳለቀስ 30 ቀን ከባልንጀሮቼ ጋር ወደዚህ ተራራ ወጥተን እንድናለቀስ ፍቀድልኝ። ከዚያም በኋላ መስዋዕት ለእግዚአብሔር ታደርጋለህ ብላ ለአባቷ ተናገረች። አባቷን ፈቀደላት። ከ30 ቀን በኋላ ከተመለሰች በኋላ ለእግዚአብሔር መስዋዕት አደረገ። ለማን? ለእግዚአብሔር። አሁን ብዙዎች ክርስቲያኖች ይሄን እግዚአብሔር መስዋዕት ተቀበለ ነው የሚሉት። ይሄ መጽሐፍ ቅዱሳዊ ነው። በዘዳግም ላይ ማንም ልጁን መስዋዕት እንዳያደርግ እግዚአብሔር መጽሐፍ ቅዱስ ላይ አስቀምጧል። ስለዚህ ይሄ በእግዚአብሔር ቃል ተደንግጎ የተቀመጠ ነው። ማንም ልጁን መስዋዕት እንዳያደርግ በመጽሐፍ ቅዱስ ላይ የተደነገገው ድንጋጌን ዮፍታሔ ለእግዚአብሔር ብሎ ማቅረቡ ትክክል አይደለም።